አይፈልግኝም። የት ልሄድ? የት አባት ልሄድ? የትን ቦታም አልሄድም። ማንም አይፈልግኝም። ኦርቶዶክስ ነህ? ሃይማኖትና ፖለቲካ አትግባ። ምንድን ነህ አትጠይቅ። አይደለም እኮ ዝም ለማወቅ እየጠየቅኩ። አይ ምንድን ነው ሃይማኖት? በግል ሰው በጋራ ነው። ምንድን ነው ምን የሚባል ነው? በአማርኛ አለ የሆነ ግጥም። የቆላ ድባ ልጅ ነው የምትለኝ? አዎ ጎንደር። አዎ ግማሾቹ ደግሞ ዳባትና ወገራ ነው እያሉት። መድኃኒዓለም ዛሬ ዳባትና ወገራ ይላል። ፍርዬ እንዴት እንደምወድሽ እኔ ሙልጭ ነው ማረግ። እንዴት እንደምወድሽ እግዚአብሔር ብቻ ነው የሚመሰክረው። እንዴት እንደምወድሽ ልገልጽልሽ አልችልም። አጠገብሽ ላይ ቢሆንም ነው ገልጽልሽ ነበር። እኔ ውድድ እኮ ነው ማረግ። ኢትዮጵያ ለዘላለም ትኖርል። እንኳን ተፈጠራችሁ ሁላችሁ። አሜን። ፈር ልብላ። አሁን ጥሩ አማርኛ እንዴ ፈረንጅ ነው አማርኛ የሚያወራው? ለምን አላወራም? እኔና ፍርዬ አንመሳሰልም እንዴ? ወንድሟ ነኝ። ወይ ይኸውልሽ የፍርዬ ፊት እና የኔ አንመሳሰልም። እኔ እና እሷ አሁን ፍርዬ እናንተ ብትጋቡ ውሰደኝ ነው ልውሰድሽ ነው የምትባለው? ፍርዬ ላጋባት አልችልም። ለምን ልንገርህ? እህቷ ስላገባሁት። እንዴት ሁለት እህቶች ማግባት እግዚአብሔር አይፈቅድም። ሌላ ግብታል? ኢትዮጵያዊ ባለቤቴ የፍርዬ እህት ናት። ደግሞ ባትሆን እህቷ ናት። ፍርዬ እንዴት ነሽ ማሬ? አለሁልሽ የእኔ ውድ። እንዴት you look beautiful? ፀጉሬን አሳጠውኝ እኮ እግዚአብሔር። እናትሽ እንኳን ወለደችሽ። ወርቅዬ የእኔ ውድ የኔ እናት ሁሉ ነገር አማርኛው ብቻ ሳይሆን እኮ ስሙም የኢትዮጵያ ነው። ይኸውልሽ ወርቁ ውድ ነው። አያቱ እርገጤ ሊሆን ይችላል ማለት እኮ ነው። ውድ ነህ እርገጤ አይደለም፣ በላይ ዘለቀ ነው እንጂ። በላይ ዘለቀ አራ ዋው ነው ይሄ። አራዳ ፈረንጅ ይሉታል። ሁላችን የአዳምና የሔዋን ዘሮች ነን። ያውንን አንድ ነን። ዳማችን አንድ ነው። እውነት ነው። ያ አዎ ጥሩ ሰው ነህ አንተ። የእውነት ፍርዬ ባስደንግስቱ እንደው ኮንፊውዝድ የሆኑት ካላር እንደው አወራርህን ሳይ ነው እንጂ እኮ ሁላችንም አንድ ነን። እሱማ ኢትዮጵያ ተወልደህ አድገህ